እና አሁን የሚመጣው ልጅ ትሁት የሆነ ፍቅር ራሱ ምን አይነት እንደሆነ በሱ ነው የምትማሩት። እኔ ግን በጣም ትላንትና በጣም ተናድጃለሁ። በጣም ደስ ብሎኛልም በዚህ አጋጣሚ። ያው ፈጣሪ እኮ የሆነው ሲያስከፋችሁ በሆነ ይከሳችኋል። ምን አይነት ደስ የሚል ስነ ስርዓት ያለው ልጅ እንደዛ ጅል አይደለም፣ እንደዛ አብርሽ እንደሚሉት ልጅ ማለት ነው። እና በጣም ተናድጄበታለሁ። ቤተሰብ ግን ይቅርታ እንደዚህ በማለቴ ግን በጣም ስለተናደድኩበት ነው። ሰላም ቤተሰብ እንዴት ናችሁ? በያላችሁበት ሰላምና ጤና ብዝት ይበልላችሁ። እኔ ለማታውቁኝ ብሌን እባላለሁ። ደህና ናችሁ ወይ? እኔ በጣም ደህና ነኝ። ትላንትና ታውቃላችሁ፣ ግን በዚህ አጋጣሚ በጣም ይቅርታ ልጠይቃችሁ ፈልጋለሁ። ካሜራ ረግጬ ምናምን ስለሄድኩኝ በጣም በሰዓቱ እናንተም ትረዱኛላችሁ። በጣም ተናድጄ ነበረ እና ዛሬ ደግሞ አዲስ ነገር ተፈጥሯል። ምን በፊት እየጠበቃችሁት የነበራችሁ ነገር ተፈጥሯል እና አሁን ዛሬ የሆነ ሰው ላስተዋውቃችሁ ነው። እና ትላንትና ለአብርሽ ስጦታ ልሰጠው ምናምን እንደነበር ታውቃላችሁ። እና እምቢ ብሎኝ አናዶኝ ተናድጄ ቀጥል ብዬ ነው የሄድኩት። እና አሁን ደግሞ ልጁን ደውዬለታለሁ፣ አውርቼዋለሁ። ልጁ እዚሁ ይሄ ቦታ ይታያችኋል ላይ ትላንት ቦታ እዚህ ጋር ነው። አናዶኝ ተናድጄ ቤተሰብ ቅጥል አድርጎኝ እዚሁ ጋር ትቶኝ እንደሄደው እኔም እዚህ ጋር ነው ዛሬ የማናድደው። እና ቪዲዮ ላይ ይችላል በዚህ አጋጣሚ እና እኔ አይመለከተኝም። ከዚህ በኋላ የራሴን ውሳኔ ወስኛለሁ። ልጁን ጠራዋለሁ፣ ስጦታውን ሰጠዋለሁ። ለማንኛውም ጠብቁኝ እስከምደውልለት ድረስ ማለት ነው። እስከዛ ድረስ ቁጭ ብዬ ልጠብቀው። ቤተሰብ እዚህ ጋር እንቀመጥና ልጠብቀው፣ ልደውልለት። አንዴ ይጠብቁኝ ወይ እዛው ነኝ፣ እየጠበቅኩ ነው። ና ችግር የለውም ና፣ እዛው እየጠበቅኩ ነው ላይ ማለት ነው። እሺ ና በቃ እሺ። እና ቤተሰብ ደውዬለታለሁ፣ እየመጣ ነው። ያው ያለውን ነገር አብረን እናያለን። እስከዛ ድረስ ተከታተሉኝ። ደግሞ ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። እና ቤተሰብ በዛ አጋጣሚ ግን በጣም ትላንትና በጣም ተናድጃለሁ። በጣም ደስ ብሎኛልም በዚህ አጋጣሚ። ያው ፈጣሪ እኮ የሆነው ሲያስከፋችሁ በሆነ ይከሳችኋል። እና አሁን የሚመጣው ልጅ ትሁት የሆነ ፍቅር ራሱ ምን አይነት እንደሆነ በሱ ነው የምትማሩት። ምን አይነት ደስ የሚል ስነ ስርዓት ያለው ልጅ እንደዛ ጅል አይደለም፣ እንደዛ አብርሽ እንደሚሉት ልጅ ማለት ነው። እና በጣም ተናድጄበታለሁ። ቤተሰብ ግን ይቅርታ እንደዚህ በማለቴ ግን በጣም ስለተናደድኩበት ነው። እና አሁን እየመጣ ስለሆነ ጠብቀዋለሁ። እና ቤተሰብ እየመጣ ነው። እንዴት ነህ? ደህና ነህ? ሁሉ ሰላም? እንዴት ነህ? አለን እግዚአብሔር ይመስገን። አመሰግናለሁ። እንዴት ነህ? አለህ? ደግሞ ምንድነው ይሄ ካሜራ? ችግር የለውም፣ እኔ ችግር የለውም። በኔ ጣለው። ለፍቅር የሚከፈል ዋጋነት ለሚለው ነው እንጂ እኔ ያው ከዚህ በፊትም ታውቂያለሽ ካሜራ ምናምን ነገር እንደማለት። አዎ ስማ አውቃለሁ። ለኔ ብለህ እንደመጣህ ለኔ ብለህ እዚህ ድረስ እንደመጣህ እኮ አውቃለሁ። እና እዛ ስለው እንጂ በጣም የሚያስፈራኝ። ችግር የለውም። ከዚህ በኋላ አትለማመደዋለህ። ከኔ ጋር ነህ ሁሌ። አሁን ከዚህ በኋላ ከኔ ጋር ስለሆንክ ችግር የለውም። እስቲ ለሞክረው። እሺ ቁጭ በል፣ አትፍራ። ቁጭ በል። እሺ። እና ቤተሰብ ያው እንግዲህ ረጅም ጊዜ ተጠብቁት የነበረው ልጅ ይሄ ነው። ጸባዩም መልኩም እንደምታዩት ነው። ምንድነው ተሽኮረም? ታው እንጂ አትሽኮረም። እኔ ያለማ አትሽኮረም። እና ቤተሰብ ያውና መልኩም ይሁን ጸባዩም ይሁን እንዴት እንደሚያወራ አያችሁት? ትህትናው ምናምን በቃ በጣም ደስ የሚል ልጅ ነው። እኔ ደስ ብሎኛል በነገራችሁ ላይ። ለዛ ነው የሆነ ሰው ግን ይሄን ቪዲዮ ካየኸው ጸባይ ምናምን ትህትና ሴት ልጅን እንዴት መያዝ እንዳለበት ከሱ ተማር። እሺ ለማን ነው? አይ የሆነ ልጅ አለ እባክህ፣ የሆነ ሌላ ጊዜ አስተዋውቃለሁ። ችግር የለውም። እኔ አላውቀውም ምናምን። አይ አታውቀውም አንተ። እኔ ነኝ የማውቀው። እንዴት አልነገርሽኝ? አይ እነግርሃለሁ፣ ችግር የለውም ሌላ ጊዜ። አሁን የጠራሁበት ምክንያት እዚህ ድረስ አክብራኝ ስለመጣክ ከረጅም ጊዜም አስለፍቼሃለሁ፣ አውቃለሁ። ብዙ ነገር ሆነልኛል። ቤተሰብ ማውቁት ብዙ ነገር ሆነልኛል። አያውቅም እሱ አብርሽ አያውቅም። ለዛ እኔ ደግሞ አሁን የሆነ ስጦታ ሰጣለሁኝ። ለማየት ጓጓ። አይ ገኔ ሁሉ መልፋት ምናምን ነገር አልነበረብሽም። ችግር የለውም። ኖርማል ነው። እኔ አሁን ይሄ ስጦታ እኔ መስጠት ሲገባኝ አንቺ እንደዚህ መልፋትሽ የማይሆን
አይ ችግር የለውም። አንተ እኮ ከኔ ጋር ብዙ ነገር ሆነሃል። እዛ ቡና ቤት ምናምን በምሰራበት ቦታ አንተ ከኔ ጋር በጣም ብዙ ነገር ለፍተሃል። አንከራትቻለሁ፣ አመላልሻለሁ ብዙ ጊዜ አውቃለሁ። እና ላንተ እቺ በጣም ትንሽ ነገር ናት፣ ምንም ማለት አይደለችም። እና እኔ ደግሞ ደስ ብሎኝ አስቤበት ስለሆነ የምሰጥክ ለኔ ምንም አይመስለኝም። አረ ይሄን ያህል ስልሽ ያው አንዳንዴ እኮ ፍቅርን ለመግለጽ የሆነ ያክል መንገድ መሄድ አለብሽና ይሄን ያህል ያው አይ አብረሽ እሺ፣ አይ ጥሩ ነው፣ ደስ ይላል። እና ባይ እና ይሄን ነው ያመጣውልክ። በጣም አረ ምንም አይደለ፣ ምንም አይደል። የምር ይለያል ምናምን ነገር እንደውም ካሰብኩት በላይ የምወደውን ሽቶ ነው ምናምን ነገር ያመጣሽ ምጫህን እና ያ ልቤ ነግሮኝ ነው። ቤተሰብ እያያችሁ ነው። ልቤ ነግሮኝ ነው። እና በጣም አመሰግናለሁ። ምንም አይደለ። እና ደግሞ አትፍራኝ እሺ። አረ ካሁን በኋላ አረ በጣም ጸባይኛ ነው። ግን ቤተሰብ ይሄ ልጅ ምን ይሻለኛል እንዴ? እና አትፍራኝ ታውቂያለሽ ምናምን ነገር አንድም ካሜራም አለ፣ ሁለትም ደግሞ ይሄን ዓለም ችኩል አይነት ልጅ አይደለሁም። ለዛ ያስፈራኛል። አይ አትፍራ። አይ ካሁን በኋላ እንትን ለማለት ሞክር፣ ትንሽ ደፈር ለማለት ሞክር። ችግር የለውም። እንዳንተ ጸባይኛ መሆን እኮ ጥሩ ነው። እንደሆነ ሰው ምናምን እንዲህ እለ ምናምን ከመያዝ አረ ጸባይኛ መሆን ይሻላል። ያን የሆነ ሰው ግን ለማወቅ በጣም እየጓጓሁ ነው። አይ ችግር የለውም። አንድ ቀን ታውቀዋለህ። እና ቤተሰብ ስጦታውን ሰጥቻለሁ እንዳያችሁት ነው። እና በጣም ደስ ብሎኛል። ደስ ብሎሃል? በጣም ከምታስቢው በላይ። እሺ እኔም ደስ ብሎኛል። እና ቤተሰብ ይሄ ነው። ዛሬ በሰላም ነው ያወራኋችሁ። ቁጭ ብዬ ረጋ ብዬ በሰላም ነው ያወራኋችሁ። እና ደግሞ በአዲስ ቪዲዮ፣ በአዲስ ኃይል፣ በአዲስ ነገር እመጣለሁኝ። ከዚህ በኋላ አልጠፋባችሁም። ስለተከታተላችሁኝ አመሰግናለሁ። በጣም ወዳችኋለሁ። ሰብስክራይብ ማድረግ እንዳትረሱ፣ ላይክ አድርጉ። እንወዳችኋለን። ብዙ ነገር በመሃል ቤት እኔም ሳላቂ በዳ